ስኪል ነው ወይስ ቢዝነስ ነው? ስኪል እንደ ቢዝነስ የምትሰራው አይደለም። ወዲያውኑ አተርፍበታለሁ ብለን የምትገባው ቢዝነስ አይደለም። ለምሳሌ አንድ ሰው ወደ ትሬዲንግ ኢንዱስትሪ የሚገባ ከሆነ ያንን እንደ ለምሳሌ አንድ ሰው ኢንጂነሪንግ ዶክትሬት ገብቶ እንደሚማረው ያንን ስኪል በደንብ መያዝ መቻል። በቃ ለትሬደርነት ተፈጥሯል ሊባል ይችላል። ለትሬደርነት ሁሉም ሰው መሆን ይችላል ብዬ አስባለሁ። ግን የመረጠው ሰው ነው መሆን ያስባል። ዴሊቨሪ ሰራ ነበረ፣ አድቨርታይዚንግም ሰራ ነበረ፣ ፎሬክስ ትሬዲንግን ታወኩት። ግን ያው እኔ ትሬዲንግ ላይ በጣም ተመቸኝና አልተኛም እንቅልፍ ያኛለው ምድረው። ስለዛ አትሌቲክስን ትሬዲንግን መርጣ ፎሬክስን መርጣ። አሁን ላይ ሆነ ስታስበው በአትሌቲክሱ ብትቀጥል በትሬዲንግ የደረስክበት ደረጃ አለ፣ ፋይናንሻል ፍሪደሙም አሁን ያለህበት ደረጃ በአትሌቲክሱ ታመጣው ነበር? በአትሌቲክሱ ቀጥል ኖሮ አላመጣው ነበር። የዛ ሰዓት ትሬደር መሆንን ታስብ ነበር? ነው ከነጨራሽ። እኔ እንደውም ከኮምፒውተር ጋር ምናምን እንደዚህ ቁጭ ብዬ ገንዘብ ሰራለሁ ብዬ አስቤ አላውቅም። በቃ በአለም ቁጥር አንድ ኤክሲ እንኳን እንዳመጣ እንኳን ደህና ቆያችሁ። በጣም ደስ ብሎኛል ዛሬ ስለተገናኘን። እኔም በዚህ አጋጣሚ መርጣችሁኝ እዚህ መድረክ ላይ ስለጋብዛችሁኝ በጣም አመሰግናለሁ። ከስምህ ነው የሚጀምረው። ሁሉም ሰው አይ ቲንክ ይጠይቃል በእርግጠኝነት። ኤግዛክትሊ ምን ማለት ነው? ኤክሲ ስናይፐር። ኦኬ ኤክሲ ስናይፐር ማለት በአጋጣሚ ነበር ይህንን ስም ያወጣሁት እና ያው ከዚህ በፊት ትሬድ ሳደርግ ኦልሞስት የሆነ ሞር ፕሮፊታቢሊቲ የሆነኝ ታይም ላይ ማለት ነው የምገባቸው ኢንትሪ ፖይንቶች በጣም ስናይፐር ናቸው። ስናይፐር ኢንሚንስ ትሬዲንግ ላይ የሆነ ብዙ ድሮዳውን የለህም። ከዛ ቶሎ ነው እኔ ልክ ኮንትራክቱን እንደከፈትኩት ወደ ፕሮፊት ሄድ ነበር ማለት ነው። ለምንድነው ይህንን ነገር ስናይፐር ማለው ብዬ አሰብኩ። ከዛ ኤክስን ያው ከስናይፐር ቡሌት ሴድ መሀል ላይ ያለው አላ ኢ ደግሞ የኔ ስም ነው። ከዛ በኋላ ኤክስኢ ስናይፐር። ትሬዲንግ በፍጥነት ፕሮፊታብል የሚሆኑ ይመስላቸዋል፣ ግን ትሬዲንግ እንደዛ አይደለም። ትዕግስት ይፈልጋል፣ ፕላስ ደግሞ ኖሌጅ ይፈልጋል፣ ፕላስ ኢንቨስትመንት ይፈልጋል። እነዚህ ነገሮች ቢያምኑም ባያምኑም መራር እውነታ ነው። በቃ ቤዚክሊ አንድ ሰው ኖሌጅ ካለው በኋላ እዚህ ትሬዲንግ ኢንዱስትሪ ውስጥ ገብቶ ትሬድ ለማድረግ ገንዘብ ያስፈልጋል። ያንን ገንዘብ ወጥቶ እርን ሊያደርግ ይገባል፣ ኦር ሳይድ ኢንካም ሊኖረው ይገባል። ያንን ነገር አንደርስታንድ ማድረግ መቻል አለባቸው። ፕላስ ደግሞ መኒ ማኔጅመንት ስኪል ሊኖራቸው ይገባል። ቅድም እንዳልኩ በጣም ዋንስ ኖሌጁ ከነበረኝ በኋላ ሊንክ ማድረግ ከብዶኝ ነበር፣ ኢሞሽናሊ እና ደግሞ ኖሌጁንም ማለት ነው። ስለዚህ ሊንክ ለማድረግ ምን ያስፈልጋል? አንደኛ ሳይኮሎጂካሊ ራስን እንዴት ነው ሃንድል ማድረግ ያለብኝ ብለህ ማሰብ መቻል አለብህ። ሁለተኛ ደግሞ ፋይናንሻሊ እንዴት ነው ማኔጅ ማድረግ የምችለው። የቤት ኪራይን የምግብን እያንዳንዱን አመት ትሬዲንግ ውስጥ ብታስገባው በቃ ከዛ ሰባብሮ ነው የሚያስወጣ ሉስ ስታደርግ ማለት ነው። ግን የቤት ኪራይ ያለ የምግብ ያለ ይሄን ያክል መንቀሳቀስበት አለ፣ እችኛው ደግሞ ትሬዲንግ ላይ ማውጣት። አሁን እነዚህ ወጪዎች ኦሬዲ የተሸፈነለት ሰው ቢሆንስ? ማለትም ቤተሰብ ጋር እየኖረ እንደዛ ሳብ ይሆን ቤተሰብ ጋር እየኖረ ከሆነ ኦልሞስት ከ50% ያለው በላይ የሆነ ኦልሞስት ፋሚሊ ከቨር አድርጎታል። ገንዘብ ነው የሚያስፈልገው ትሬድ የሚያደርግበት። ያንን ገንዘብ ደግሞ እንደ ኢዚ መቁጠር የለበትም። አንድ ከቤት የመወጣበት ሪዝን ምንድነው? ፋሚሊዎቼ የግል ትምህርቴን ያስተማሩኝ፣ አሪፍ ላይፍ ኮንዲሽን አላቸው። አት ኤኒ ታይም ሄልፕ ብፈልግ ብጠራቸው ሰፖርት ሊያደርጉ ይችላሉ። ግን እኔ ያንን ነገር አልፈለኩትም በሰዓቱ በራሴ ሪስፖንሲቢሊቲ እንዲሰማኝ ስለፈለኩ ነው ያንን ነገሮች ሳደርግ የነበረው። በራሴ ገንዘብ ሰራ የነበረው፣ በራሴ ሉስ ሳደርግ ራሴው ነበር እርን ማድረግ የነበረው። ይሄ ላይፍ ፓዝ ምን ብዬ አስባለሁ አንተን መጨረሻ ላይ ለምታገኘው ማንነት ይቀርጻል ብዬ አስባለሁ። ምክንያቱም ገንዘብ ብቻ ሰክሰስ ነው ብዬ አላስብም። ካራክተር ያስፈልጋል። ያንን ገንዘብ ሜንቴን የምታደርግበት ካራክተር። ያለበለዛ የሆነ ያክል ገንዘብ ይኖርሃል፣ ስፔንድ ታደርገዋለህ፣ at the end of the day በቃ ሉዝ አድርገው ትቀመጣለህ። በዛ እድሜ ግን ማቹሪቲው ማተር አያደርግም። ገንዘቡን ስትይዘው ገንዘቡ ሲመጣ አንዳንድ ጊዜ ማቹር ሳትሆን የሚመጣ ገንዘብና ማቹር ስትሆን የሚመጣው ገንዘብ አንድ አይደለም። ምን ላይ ኢንቨስት እንደምታደርገው የመጣው ገንዘብ እንዴት ማኔጅ እንደምታደርገው ማቹሪቲ ይፈልጋል። ማቹሪቲውን በጣም ይፈልጋል። ማቹር ኮንክ በቃ ራስህን በደንብ ሜንቴን ማድረግ ትችላለህ። almost 50k ሰራ 100k ሰራ ታቋለ የሆነ ቦታዎች ታስቀምጣቸዋለህ። ፕላስ እኔም ያንን ማይንድሴት ነው ፈልገው። ፕላስ ደግሞ ምንድነው
ላይፍ ስታይልህ ፎር ኤግዛምፕል አንተ ኖርማል የሆነ አስተዳደግ አድጋ በአንድ $100,000 ሰራ በትሬዲንግ ከዛ $100,000 እንደምር የምታደርገው ልትበላበት ትችላለህ የሆነ ነገር ትገዛበታለህ ብሩ ያልቃል ግን ኦልሞስት 5 ዓመት 4 ዓመት ለፍተህ የገንዘብ ቫልዩን አንደርስታንድ አድርገህ ሰውን እንዴት ሪስፔክት ማድረግ እንዳለብህ እነዚህ ማነሮችን ተምረህ እንዴት ወይው ራሱ ምን ያክል ሃርድ እንደሆነ አንደርስታንድ አድርገህ ግን ገንዘቡ ስትይዘው ኦኬ ይሄን ያክል ርቀት ተጉዤ ነው የመጣሁት እዚህ ቦታ ላይ ትለና ስለዚህ ገንዘቡ በጣም ኢዚ አይደለም ስለዚህ የሆነ ቫልዩ ትሰጠዋለህ ለዛ ገንዘብ ስታጠፈውም በቫልዩ ነው የምታጠፈው ማለት ነው እና ገንዘብ ማጣት ራሱ ምን እንደሆነ ትረዳለህ ምክንያቱም ላይፉን አሳልፈዋል እኔ አንዳንዴ የቤት መክፈያ ገንዘብ አጥቶኝ አጥቼ ምናምን ነገር ፕላስ ደግሞ በቃ ማድረገው ምንድን ነበር ስላይስ ዳቦ ገዛለሁ ኦቾሎ ነው ያለኝ በቃ እኔ ሪች ነኝ እሱ ብቻ ይኖርልኝ ምክንያቱም እሷን ስላይስ እያረኩ ነው በለው በቃ ኤቭሪዴይ እና በዛ ሰዓት በጣም ብር ቸግሮኝ አውቀዋለሁ የሆነ የምፈልገውን ምግብ መብላት ሳልችል በቃ ግድ ሰርቫይቭ ማድረግ ስላለብኝ ብቻ ምግብ እየበላው መቆየት የቻልኩበት ሰዓትን አስታውሳለሁና አሁን አንድ ሰው እንደዚህ እያሳለፍኩ ነው እንደዚህ ያደረኩ ነው እንደዚህ ያደረኩ ነው ሲለኝ የሆነ የበፊት ማንነቴ ነው ፊልም ማድረገው በሱ ውስጥ ስለዚህ የምሰጠው አድቫይስ እንደ ኖርማል የሆነ ሳለ ገንዘብ ሰርቼ ሪች እንደሆነ ሰው ሳይሆን ነው ይሄን ነገር አሳልፈዋለሁ እንዲህ ብታረገው ምናምን ብዬ ሰጀስት አደርጋለሁ ማለት ነው ስለዚህ ያ ወይ በጣም አስተምሮኛል ትሬዲንግን ለአንድ ለ10 ዓመት ህፃን ልጅ ወይንም ለ15 ዓመት ልጅ ብታስረዳው እንዴት አስረዳዋለህ ኦኬ ፎሬክስ ትሬዲንግን አንድ 15 ዓመት የሆነ ልጅን ባስረዳው ምን ብዬ ነው ማስረዳው ትሬዲንግ ማለት ትልቅ ፋይናንሻል ኢንዱስትሪ ነው ግን በዚህ ፋይናንሻል ኢንዱስትሪ ላይ ፕሮፊታብል ለመሆንና እዚህ ማርኬት ላይ ገብተህ ገንዘብ ሰርተህ ለመውጣት ምን ያስፈልጋል አንደኛ መረጋጋት ያስፈልጋል ምክንያቱም የትኛውም ኢንዱስትሪ ላይ ልትገባ ትችላለህ ሁሉም ኢንዱስትሪዎች የራሳቸው የሆነ ሩል አላቸው ኖሌጅ አላቸው ፕላን አላቸው ስለዚህ ወደ ትሬዲንግ ውስጥም ደግሞ አንድ 15 ዓመት የሆነ ልጅ ሲገባ ምንድነው ያን ያክል ትልቅ ኤክስፒሪየንስ ያደረገው የመረጋጋት ሁኔታ ይኖራል ብዬ አላስብም ፕላስ ደግሞ በ15 ዓመቱ ደግሞ አሪፍ የሚባል ፋይናንሻሊ ስቴብል ነው ብዬም አላስብም በሰዓቱ ስለዚህ ሞር መረጋጋት አለበት ብዬ አስባለሁ ከዛ ኢንዱስትሪው ምንድን ነው የሚያስፈልገው ማጥናት አለበት እና ወደ ትሬዲንግ ስንመጣ ኢንዱስትሪው መማር አለበት መጀመሪያ ላይ ኖሌጅ ያስፈልጋል ይህ ኢንዱስትሪ ፕሮፊታብል ያደረገኛል አያደረገኝም ሳይሆን ኢንዱስትሪ ምንድን ነው ይህ ነገር እንዴት ነው ወርክአውት የሚያደርገው ከዛ በኋላ ምንድን ነው ለዚህ ነገር የሚያስፈልገው ገንዘብ ያስፈልጋል አንደኛ ሁለተኛ ደግሞ ኖሌጁን ከተማርክ በኋላ ደግሞ ኤክስፒሪየንስ ያስፈልጋል ምክንያቱም የተማርከውን ነገር ብዙ ጊዜ እኛ በትምህርት ቤት ሁኔታ ስታየው ፊዚክስ ኬሚስትሪ እንማራለን እንፈተናለን ባዮሎጂ እንማራለን እንፈተናለን ስለዚህ ይህንን ካሪኩለም ለምደን ይመጣ ትሬዲንግ ጋር ደግሞ ልክ ከተማርክ በኋላ ማርኬት ጋር ስትመጣ አታውቀውም ማርኬቱን ገና ቻርት ነው በደንብ ኤክስፒሪየንስ ማድረግ አለብህ ከሱ ጋር ማለት ነው ረጅም ሰዓት ማሳለፍ አለብህ ስለዚህ ኖሌጁ ኦልሞስት 5-10-15% ብዬ ልጠራው ይችላል ኤክስፒሪየንስ ግን በጣም ትልቁን ቦታ የሚይዘው ነው ማለት ነው ከዛ ኤክስፒሪየንሱን በደንብ ከያዘ በኋላ ቅድም እንዳልኩ ደግሞ ፋይናንሻል ሰፖርት ያስፈልጋል ስለዚህ የግድ ገንዘብ መስራት መቻል አለበት 15 ዓመት ከሆነ ኦልሞስት ፋሚሊ ጋር ነው እየኖረ ያለው ስለዚህ ኦንላይን ላይ ኦር ባሉት ስኪሎች ሊሆን ይችላል ኤዲተር ሊሆን ይችላል ቪዲዮ ኤዲቲንግ ሊችል ይችላል ኦር ዌብሳይት ዲዛይኒንግ ሊማር ይችላል ፐርሰናሊ በራሱ እነዛን ስኪሎች ተጠቅሞ ገንዘብ ጀነሬት ማድረግ አለበት ከዛ በኋላ ነው ወደ ትሬዲንግ ቀስ እያለ መግባት አለበት ብዬ የማስበው ማለት ነው ትልቅ የፋይናንሻል ኢንዱስትሪ ነው ብያለሁ ኦልሞስት በቀን ውስጥ $7 trillion ነው ሙቭ የሚያደርገው እዚህ ማርኬት ውስጥ በዚህ ማርኬት ውስጥ የተለያዩ አሴቶች አሉ ጎልድ አለ ዩኤስዲ አለ ጂፒኤስዲ እነዚህ ማለት ከረንሲ ፔሮችን ቨርሰስ ከረንሲ ፔር ናቸው ፎር ኤግዛምፕል ጎልድ ከሆነ ጎልድ ከዩኤስዲ ጋር ነው ስለዚህ ቤዚክሊ እኔ ትሬድ የማደርገው ጎልድ ነው ስለዚህ ጎልድን ትሬድ ሳደርግ ምንድን ነው የዶላር ከረንሲ ላይ በጣም ዲፔንድ ያደረገ ነው ማለት ነው እያንዳንዱ ነገር ስለዚህ ፎሬክስ ትሬዲንግ በምን አይነት መልኩ ኤክስፕሌን ላደርግልህ እችላለሁ መሰለህ አንድን ከረንሲ ከአንድን ከረንሲ
ፕራይስ በአንድ ከረንሲ እና በአንድ ከረንሲ መካከል ያለውን የፕራይስ ልዩነት የጠበቅን ኮንትራት ነው የምንገዛው። ባይና ሴል ብለን በመሸጥ እና በመግዛት መካከል ውስጥ ያለ ጋፕ ነው። ያ ጋፕ ኦልሞስት ፕሮባቢሊቲ ነው። ፎር ኤግዛምፕል እዚህ ማርኬት ላይ አንድ ምንም ፎሬክስ ትሬዲንግ ማያውቅ ሰው መጥቶ አካውንት ከፍቶ ትሬድ ሲያደርግ ኦልሞስት የሆነ ማርኬት ላይ ገብተህ ባይም ሴልም የማለት ቻንሱ አለ። ያ ማለት ኦልሞስት 50% ቻንስ አለ ማለት ነው። ያ ፕሮባብሊ ወደ ጋምብሊንግ ይጠቃል ማለት ነው። ስለዚህ ሞር ኖሌጁን ደግሞ ካወቀው ቅድም ያልኩ ኤክስፒሪየንስ የሚባል አለ። ሞር ደግሞ ወደ ኖሌጁ ሲገባ ሪስክ ማኔጅመንት፣ መኒ ማኔጅመንት የሚባሉ ነገሮች አሉ። እነዛ ነገሮች ሞር ስኪል ባረካቸው ቁጥር ደግሞ ፐርሴንቴጁ ምን ይሆናል? ዊኒንግ ሬት እየጨመረ ይመጣል ማለት ነው። ምን ይመስል ነበረ ልጅነትህ? የአኑር አስተዳደግ እንዴት ነበር? ኦኬ ቤዚክሊ እኔ ልጅ ያለው ያው ከሚድል ክላስ ፋሚሊ ነው የወጣሁት። እንደ ማንኛውም ወጣት እንደ ማንኛውም ታዳጊ በቃ ተጫዋች ነው ያደግኩት። ግን ኤርሊ ኤጅ ላይ ነው ብዙ ጊዜ የሆነ ወደ ሃርድ ሞመንት ውስጥ የገባሁት። ኦልሞስት 14 ዓመት እያለሁ ምናምን ወደ አትሌቲክስ ኢንዱስትሪ ገባሁ። ምክንያት ነበረ? ያው በጣም ፓሽኔትድ ስለነበርኩ። ከዛ ፊት የምታያቸው ነገሮች ምናምን ነበሩ ወይስ? ያ የኛ ጎረቤት አትሌት ነበረና እሱን እያየህ ነው በቃ ኦሎምፒክ ምናምን ሲደርስ ማለት ነው የኛ ሰፈር አንድ ሌላ ስታዲየም ብለው እና ሩጫ እንወዳደር ነበር ምናምን። ያ ሞር ፋሲኔት አደረገኝ። ከዛ ወደ አትሌቲክስ ኢንዱስትሪ ውስጥ ገባሁ። ኦኬ አትሌቲክስ ኢንዱስትሪም ራሱን የቻለ በጣም ከባድ ብዙ ነገር የሚያስተምርህ ኢንዱስትሪ ነው። የትኛውም የፊትነስ ኢንዱስትሪ ውስጥ ያለ ሰውና የሚሰራ ሰው ያውቀዋል። አትሌቲክስም ቦዲ ቢልዲንግም የትኛውም ፊትነስ ራሱን የቻለ የሚያስተምሩህ ነገሮች አሉ። ግን እዛ ስትገባ እንደጠበቅከው ነው ያገኘው? ወደ አትሌቲክሱ ልክ እንደገባው ያው ይሄ ሃርድ ወርኩን ብቻ ሳይሆን ጓደኝነታችንን የፈለጉት የሆነ የማውቃቸው ጓደኞቼ ናቸው እዛ ያሉት ፈርስት። ፕላስ ደግሞ ከእነሱ ጋር እየተጫወትን ነው ትሬኒንጉን ከቨር የምናደርግ የነበረው። ያን ያክል በጣም ሃርድ ትሬኒንግ አልነበረንም። ከዛ በጣም እየወደድኩት መጣው። ፕላስ ደግሞ ኤርሊ ኤጅ ነበር ትሮፊዎች ዊን ሳደርግ የነበረው። ኦልሞስት የሆነ 14 እያለው ዩሮፒያን ዩኒየን ቻምፒዮንሺፕ ተዘጋጅቶ ነበር እዚህ ኃይሌ ገብረስላሴ ያዘጋጀው። እሱን አሸንፌ ነበረ። ከዛ እዚህ አሸነፍኩ። ድጋሚ እዛው አዳማ ውስጥ የተዘጋጀ 10 ኪሎ ሜትር ሩጫ ነበረ። እሱንም አሸነፍኩ። ከዛ ዋው እቺ ነገር መክሊቴ ናት መሰለኝ አልኩና ያው ፋሚሊ ሞር ኢንትረስቲንግ ሆነ። እነሱም ሪስፖንሲብል ለኔ መስጠት ጀመሩ። የሆነ ብዙ ጊዜ አላ ያንግ ሆነ እንደዚህ አታርግ ምናምን ትባላለህ። ግን በቃ ለኔ መተው ጀመሩ ብዙ ነገሮች። ለዛ ነው ወደ አትሌቲክስ ወደዛ እንትን ያደረከው። ዋንጫዎቹን ስታገኝ ሜዳሊያውን ምናምን ስታሸንፍ ምን ነበረ የሚሰማ ስሜት? the first win ሳደርግ የሆነ ድሮ ከጓደኞቼ ጋር አንድ እንትን አለኝ። ስለ ጓደኞቼ አንድ ኳስ የሚጫወት ጓደኛ አለኝ እና የሆነ እንደ ልጆች በጣም ብዙ ሰዓታችን አናሳልፍም እና የሆነ በጣም የምናያቸው ፊልሞች አሉ የምናያቸው እነዚህ አለሴ የነ መባፔ የነ ክሪስቲያኖ ሮናልዶ ታሪክ። ስለዚህ እነሱ ያንግ ኤጅ ላይ በጣም ይሰሩ ነበረ። ስለዚህ እነዛን ነገሮች ስናይ ስለነበር ያደግነው በሰዓቱ በጣም ብዙ ጊዜ እንትን እንላለን፣ ስለ ድሪም እናወራለን፣ ስለ መጠንከር ምናምን። 10 ኪሎ ሜትር አሁን ለብሴ አልጨረስም ብዬ አስቤ ነበርና አስተሳለሁ አሁን የዛኔ እንዴት እንደነበር ሞመንቱ በጣም ከብዶኝ ነበረ። ግን እንዴትም አድርጌ ጨረስኩትና የዛኔ ሜዳሊያውን ሲያደርጉልኝ ምናምን ዋው ስለበቃ በጣም ነው ደስ ያለኝ። በሰዓቱ ነው የነበርኩ ያንግ ፕላስ ደግሞ በዛ ሰዓት ደግሞ የመጀመሪያ ሜዳሊያን አሸነፍኩት እና በጣም ደስ የሚል ፊሊንግ ነበር። ትሬኒንጉን ታስታውሰዋለህ? ከዛ ከውድድሩ በፊት የምታደርገው የነበረውን ትሬኒንግ? ያ አስታውሰዋለሁ፣ ግን ያን ያክል ስትሮንግ ትሬኒንግ አልነበረም የምናደርገው። የሆነ ጫካ እንሄዳለን፣ የተወሰነ ሰዓት እንሮጣለን ከጓደኞቼ ጋር ዴይሊ ኦልሞስት በሳምንት 5 ቀን። የረፍት ቀን ምናምን ስለሚጨመር ረፍትም ደግሞ ይፈልጋል። ረፍት እናርፋለን፣ እንሰራለን፣ ጂምም እንሰራለን በሰዓቱ። ከዛ በኋላ ደስ ይላል። ከትምህርት ጋር አይጋጭም ነበር? ያ ከትምህርት ጋር በጣም ይጋጭብኝ ነበርና አጋጣሚ ፋሚሊ አቁማለኝ አትሌቲክስ። ከዛ ትምህርት ላይ ጎበዝ አልነበርኩም ጭራሽ። መውጣት ጀመርኳ እንዴ
ምክንያቱም አትሌቲክስ ላይ መቅረት አልፈልግም ኢቭን ማለት ነው የዛኔ ትሬኒንግ የምንሰራው 12 ሰዓት ነው 11 ሰዓት ተኩል ምናምን ስታዲየም መገኘት አለብን ሌሊት ማለት ነው እና በጊዜ ነው ከእንቅልፍ የተነስቼ የስፖርት ልብሶችን አዘጋጅቼ ለብሼ ምናምን መውጣው እና የሆነ ፋሚሊ በጣም አትሌቲክሱ ላይ በጣም ፓሽኔት እንደሆንኩ ሲያውቅ የሆነ ከትምህርቴም ደግሞ እንዳልወርድ ፈሩ ከዛ ነው ይሄ ነገር ማቆም አለብህ ሲለኝ ነው ሁለቱንም ማስኬድ እችላለሁ ኢቭን በዛ ሰዓት ነው በጣም ከባድ ታይም ያሳለፍኩት 9ኛ ክፍል እያለሁ የሚገርም ያ ስትሬስ የሆነ ታይም ነበር ሲሳለፍ የነበረው ክላሴንም በደንብ ማንበብ ነበረብኝ ፕላስ ደግሞ አትሌቲክስም ደግሞ መቅረት አልፈለኩም ሁለቱም ጎንና ጎን ላይ ይይዛል በጣም ምክንያቱም ትሬኒንግ ላይ በጣም ረጅም ሰዓቴን አሳልፍ ይደክመኛል ወደ ቤት ገብቼ ደግሞ ማጥናት አለብኝ ለኔክስት ፕላስ ደግሞ ድጋሚ በሌሊት ተነስቼ ደግሞ ወደ ትሬኒንግ መሄድ አለብኝ ከባድ እና ሩቲኔ እንዴት ነበረ ሌሊት ሱብሂ ተነስቼ ወደ ትሬኒንግ ሄዳለሁ ከዛ ልክ ትሬኒንግን እንደጨረስኩ 1 ሰዓት ተኩል ምናምን ምግቤን በልቼ ወደ ትምህርት ቤት ሄዳለሁ ከትምህርት ቤት 10 ሰዓት ስመለስ ቤት ገብቼ ልብሴን ቀይሬ ወደ ትሬኒንግ ሄዳለሁ ስመለስ ድጋሚ የተወሰነ እንቅልፍ ተኛለሁ አጠናለሁ ወደ ስፖርት የጓደኛ ተጽዕኖ ምናምን አልነበረ ያ አንድ ጓደኛ ነበረኝ በጣም ፖዚቲቭ የሆነ ልጅ ነበር እና ከኔ ቀድሞ ነበር እሱ ወደ ማሰልጠኝ ሄደውና ያ በጣም ፓሽኔት አደረገኝ በደንብ ጠንክሬ እንድሰራ ማለት ነው እሱ መኖሩ ደግሞ ራሱን የቻለ ያ እንደዳወል ነገር አለው ኤቭሪዴይ እንደዳወል ነበር እና በቃ ሞር በቃ እንብርታታለን ኤቭሪዴይ ይሆናል ኦኬ እንዴት ሆነ ከምን ደረስኩ ምናምን ነገር ስለምንባባል ያ ደግሞ በጣም እንድጠነክር አደረገኝ በሰዓቱ የዛ ሰዓት ትሬደር መሆንን ታስብ ነበር ነው ከነጨራሽ እኔ እንደውም ከኮምፒውተር ጋር ምናምን እንደዚህ ቁጭ ብዬ ገንዘብ ሰራለሁ ብዬ አስቤ አላውቅም በቃ በአለም ቁጥር 1 ሯጭ ምናምን ነበር ብዬ አስባለሁ ያ ሀገሬንና የሆነ ቤተሰቦቼን በሩጫው ኢንዱስትሪ ያስጠራለሁ ብዬ ትልቅ ፕላን ነበረኝ ለምን ታዲያ አልሆነም ያ ያልሆነበት ሪዝን ምንድነው በሰዓቱ አዳማ ኖክዬ አሰላ ላይ ተመርጬ ነበረ አዳማ ኖክዬ አሸነፍኩ ድጋሚ ኦሮሚያ ኖክዬ ማሸነፍኩ ከዛ ወደ አካዳሚ ገባው እሺ እና አካዳሚ ላይ በጣም የሚገርም ትሬኒንግ ታይም ነበረኝ ኦልሞስት 2 አመት እዛ ትሬን አድርቻለሁ እና በጣም ከላይፌ ውስጥ ደግሞ ትልቁ ሌሰን ተምሬያለሁ ብዬ ምዛን ያሰብኩት ምክንያቱም በጣም ያንግስት ነኝ ነበርኩ ፕላስ ደግሞ በጣም የሆነ ኖርማል እንደ ኤጂ አልነበረም አስተሳሰቤ ብዙ ጊዜ የማደርጋቸው ነገሮች ጆርናል አደራረግ ትሬኒንግ ላይ የማደርገው ጆርናል አደራረግ ከአትሌቲክስ የመጣ እና አትሌቲክስ ላይ ትልቅ ቡክ አለችኝ እና ከፍቼ ዛሬ ትሬኒንግ ይህን ያክል ነው የሰራሁት 100 ሜትር ይህን ያክል ሰዓት ሮጫለሁ 400 ሜትር ይህን ያክል ሰዓት ሮጫለሁ ኔክስት 2 ዊክ ምናምን ይህን ያክል ማሻሻል አለብኝ ብዬ ነበረ እያንዳንዱ ነገር ተመዘግበው ነበር በጣም ያልሆነበት ምክንያት ምንድን ነው አልከኝ ያልሆነበት ምክንያት ግድ ከአካዳሚ ወጣው ከዛ በኋላ ቤት ላይ በጣም መስራት አልቻልኩም ይዛኔ ኮሮና ታይም ነበር የወጣሁትና የሆነ ቪዲዮቼ ላይ ካየህ በኮዳ ምናምን ሰርቼ ጂም ቤት ኢንስታል አድርግቼ ምናምን ነገር ስሰራ ነበረ በጣም ሞከርኩ ምናምን ነገር ዩቲዩብ ቻናል ነበረኝ ከዛ ነው በቃ የግድ ሀስብ ማድረግ አለብኝ አትሌቲክስ ምክንያቱም ብዙ ነገር ይፈልጋል ኒውትሪሽን በደንብ ይፈልጋል በደንብ አሪፍ ጂም ይፈልጋል ፕላስ ትራክ ያስፈልጋል እና በቃ በሰዓቱ እነዚህ ነገሮች ማግኘት አልቻልኩም እና በቃ ዝም ብዬ ሰራው ደግሞ አቋሎ ሳይንሱን ስለ አትሌቲክስ ቅድም እንዳልኩ የሆነ ኢንዱስትሪ ላይ ስገባ በደንብ ዲፕ ነው የምገባበትና ምን ያስፈልገኛል ኢቭን ለመስሎቼ ራሱ ምን አይነት ወርክአውት መስራት አለብኝ የሚለውን ነገር አውቃለሁና ያንን ነገር ደግሞ አለማግኘት መቻሌ ፔንፉል ነው እዛ በቃ ወደ ስራው ዓለም ገባው አሁን ላይ ሆነ ስታስበው በአትሌቲክሱ ብትቀጥል በትሬዲንግ የደረስክበት ደረጃ አለ ፋይናንሻል ፍሪደሙም አሁን ያለህበት ደረጃ በአትሌቲክሱ ታመጣው ነበር በአትሌቲክሱ ቀጥል ኖሮ አላመጣውም ነበር ለምን ይሄን ልል የቻልኩበት ሪዝን ምንድን ነበር በሰዓቱ ስሰራ የነበረው ሎንግ ዲስታንስ አልነበረም ትሬን ሳደርግ የነበረው ሾርት ዲስታንስ ነበር 400 ሜትር ነበረ ስሮጥ የነበረው 400 እና 200 ሜትር ማለት ነው እና በሰዓቱ ከኔ በጣም የተሻሉ የሚሮጡ ልጆችን አውቃለሁ ኢትዮጵያ ውስጥ
እና ስቲል ያሉበትን ደረጃ ያውቀዋለሁ እና ከኔ በላይ ነው የሚሮጡት። በቃ በሰዓቱ ሻምፒዮን የነበሩ ልጆች ነበሩ። ኢትዮጵያ ውስጥ ያው ሾርት ዲስታንስ ላይ ያን ያክል ገቨርንመንቱ ሰፖርት አያደርግም፣ ምክንያቱም ያው የኛ ሎንግ ዲስታንስ ላይ ነው የሚሮጠው። ስለዛ አትሌቲክስን ትሬዲንግን መርጠዋል፣ ፎሬክስን መርጠዋል። ግን እንድትገባ ምን ነበረች የመጀመሪያዋ ተርኒንግ ፖይንት? ወደ ትሬዲንግ እንድገባ አንድ የመጀመሪያው ተርኒንግ ፖይንት ምንድን ነበር? በሰዓቱ ሶሻል ሚዲያ ማኔጅመንት ሰራ ነበር እና አድቨርታይዝ ለመስራት የሄድኩበት ካምፓኒ ፎሬክስ ትሬዲንግ ነበር የሚሰሩት ኢትዮጵያ ውስጥ። ስለዚህ ለነሱ ሶሻል ሚዲያ ማኔጅመንት ለመስራት ነው የሄድከው አንተ? ኦኬ። ከዛ አገኘሁት። ኦኬ ትሬዲንግ እንደዚህ ነው እንዳልኩ። ምክንያቱም በሰዓቱ ትሬድ እያደረገ አሳየኝ፣ ፕሮፊት እያደረገ አሳየኝ። ከዛ ዊዝድሮ አድርጎ አሳይቶኛል መሰለኝ። ብቻ በሰዓቱ ግን ፕሮፊት እያደረገ አሳይቶኛል እና ያንን ገንዘብ ደግሞ አክሰስ ማድረግ እንደሚችልም አሳይቶኛል። ኦኬ። ከዛ እኔ ቀን ሙሉ እንደዚህ የለፈው 500 ብር እንዴ እየሰራው አልኩና በቃ ምክንያቱም ከዚህ በፊት ምን ብዬ አስባለሁ መሰለ ኢትዮጵያ ውስጥ በሀብታሙና በጣም ዝቅተኛ የላይፍ በድሃው ይችላል በሀብታሙና በድሃው መካከል በጣም ትልቅ ጋፕ ነው ያለው እና አሁን ደግሞ ሰፍቷል በጣም አሁን ላይ በጣም እና በሰዓቱ በእኔ ኤጅ ላይ ምናምን ሆኖ መኪና ሲነዳ ያለው እዚህ ቦሌ ላይ እና ምንድን ነው የሚያደርጉት ምናምን ነገር እላለሁ፣ ምንድን ነው የሚሰሩት ብዬ እላለሁ። ፕላስ ደግሞ ሰዎች በቃ የሆነ በጣም ብዙ ነገር የማድረግ አቅም ያላቸው ሰዎች አሉ እና እነዚህ ሰዎች ማስ በቃ በሆነ ደቂቃ ውስጥ የሚሰሩት ትልቅ ገንዘብ አለ። ያንን የሚሰሩበት የሆነ ሴክሬት አለ ብዬ አምናለሁ። ልክ ፎሬክስን እንዳገኘሁት ደግሞ አገኘሁት ብዬ ነው ያሰብኩት። በቃ ግን በሰዓቱ እንደዛ ነበረ። ምን ነበረ በሰዓቱ? በጣም ሃርድ ነበር። ስለ ትሬዲንግ እንዳልኩ ቅድም የሆነ በአንዴ ይዘን ለመገባበት ኢንዱስትሪ አይደለም። በሰዓቱ የነበረኝ ሞቲቬሽን እና የነበርኩበት ሲቹዌሽን ወደ አዲስ አበባ መጥቼ አንድ ወርም አልሞላኝም መሰለኝ። አዳማ ነበር ከዛ ሰዓት? ኦኬ። የአዳማ ነዋሪ ነበርኩና ወደ አዲስ አበባ የመጣሁት ያው 12ን ከወደኩ በኋላ ነው። ኦኬ። ዴሊቨሪም ሰራ ነበረ፣ አድቨርታይዚንግም ሰራ ነበረ፣ ፎሬክስ ትሬዲንግን ተዋወቅኩት። ግን ያው እኔ ትሬዲንግ ላይ በጣም ተመቸኝና አልተኛም እንቅልፌን። ቤተሰብ ምን አሉ? ቸልሶድቅ ያው በጣም ደስተኛ ነበሩ በሰዓቱ፣ ምክንያቱም ጓደኞች ያለፉ ነበሩ እዛው ኮሚኒቲ ሰፈራችን ውስጥ ማለት ነው እና ያው ደብሯቸው ነበረ። እንደዛውም ኮሌጅ ላይ እንድቀጥል ፈልገው ነበረ። ግን እኔ እንዳልኩ አካዳሚ ላይ በጣም ትልቅ ነገር ነው ቢልድ አድርጌ ወጣሁትና ነው ህልሜን መከተል ፈልጋለሁ። የኔ ህልም አይደለም ብዬ ሞስት ስኪሎችን ቢልድ ማድረግ አለብኝ ፐርሰናሊ በራሴ ብዬ ስላሰብኩ ነው ከቤት የወጣሁት በሰዓቱ። አዲስ አበባ ነው የመጣሁ? ወደ አዲስ አበባ መጣሁ። አዲስ አበባ እንደመጣህ ነው ወደ ትሬዲንግ የገባኸው? አዲስ አበባ ከመጣሁ ከተወሰነ ጊዜ በኋላ ነው ትሬዲንግን የታወቅኩት። ግን እስከዛ ዴሊቨሪ ሰራ ነበር። ኦኬ። ጆርኒ ምን ይመስል ነበረ? የትሬዲንግ ስትጀምር የነበረው ጆርኒ ለምሳሌ ይሄንን የምልህ ግልጽ ሆኖ አይወራም እና ፐርሰናሊ አንተ ሳይሆን አብዛኛው ትሬደር ያለፈበትን መንገድ ግልጽ አድርጎ ያወራው አሁን ላይ ያለበትን ነው የሚያወራው። በቃ አሁን እንደዚህ ያለኝ እንደዚህ አድርጌያለሁ ምናምን ይልሃል እንጂ ስንት ነገሮችን አልፎ ነው እዛ ጋር የደረሰው። ጆርኒው ሲጀምር እንዴት ነበር? የኔ የፎሬክስ ትሬዲንግ ጆርኒ በጣም ከባድ ነበረ፣ ግን በጣም ደግሞ እንደዚያውም ጣፋጭ ነበር ለኔ። ምክንያቱም እያንዳንዱን ሳደርጋቸው የነበሩ ነገሮች በሙሉ ላይፌ ላይ ፕሮግረስ ነበራቸው፣ ፔንም ቢኖራቸው ማለት ነው። ምን የሚል እምነት አለኝ እኔ በጣም ላይፌ ላይ ከታገስኩ የምፈልገውን ነገር አገኛለሁ ብዬ አስባለሁ። ሁለተኛ ደግሞ ወደፊት ሰክሰስፉል እሆናለሁ ብዬ የሆነ 100% በራሴ ሹር ነኝ። ግን የኔና ሰክሰስ መካከል ያለው ታይም ነው። ያንን ታይም ማጥበብ የምችለው ማስፋት የምችለው አሁን ላይ በማድረገው ነገር ነው ብዬ አምን ነበር በሰዓቱ። ይሄንን እምነት እንዴት ነው ያገኘው? አንደኛው ይሄንን እምነት ያገኘሁት ያው ሪሊጅን ነው። እስልምና ላይ በጣም ድሮ አነባለሁ፣ ስቲል አነባለሁ። ግን በሰዓቱ በዛ ሰዓት በጣም ብዙ ዳዋዎችን ሰማ ነበር። ፕላስ ደግሞ ሞቲቬሽናል ቪዲዮዎችን አያለው። እንደዛውም ደግሞ አትሌቲክሱም አስተምሮኛል። ትምህርቱ ብቻ ሳይሆን
እዚህ ጋር ደግሞ ራሱን የቻለ ዲሲፕሊኑም እየሰራህ ምናምን ደግሞ አይተኸዋል አትሌቲክስ ላይ አይቼዋለሁ ኦኬ እሺ ለዛ እንደዚህ አይነት ማይንድሴት ነበረኝ በሰዓቱ ከዛ ልክ ፎሬክስ ኢንዱስትሪ እንዳገኘሁት አልሞስት በዛ ሰዓት ፋሚሊ ጋር ነበር የምኖረው የዚህ የሚኖሩ ፋሚሊዎች ነበሩኝ እና ከዛ እነሱ ጋርም እየኖርኩ ቀኑን ሰዓት ስራ በመስራት አሳልፋለሁ ማታ መጥቼ ደግሞ ስክሪን ሳይ ነው የምውለው ያ ደግሞ ያው ቤተሰብም ትረብሻለህ ማለት ነው ስለዚህ የግድ በቃ ተከራይቼ መውጣት አለብኝ ራሴን ቻሌንጅ ማድረግ አለብኝ ብዬ አሰብኩ ከዛ የሆነ ቢዝነሶችን ለመስራት ሞከርኩ የተወሰነ ገንዘብ አገኘው ቶሎ ቤት ተከራየው ከዛ ወጣው አይ ሆፕ ዶክመንተሪ ቪዲዮ አይተዋል ብዬ አስባለሁ ሶ ኦኬ ወጣህ ከዛ የመጀመሪያው ትሬዲንግን አሳይቶሃል የነበርክበት ወይንም ስትሰራበት የነበረው ካምፓኒ ቀጥታ ትሬድ ላድርግ ብለህ ነው የገባኸው ወይስ ሌላ ነገር ነበር ቀጥታ ምንድነው ያደረኩት በዛኑ ሰዓት የሚያስፈልጉኝን መጽሐፍ ነው የገዛሁት መጽሐፍ ገዛው ፕሪንት ለትሬዲንግ መጽሐፍ ኦንላይን ላይ ነበሩ እዛ ቀጥታ ፕሪንት አደረኳቸው ተሳውሳቸዋለህ እነዚህ ስለ ካንድልስቲክ ትሬዲንግ ላይ እኛ የምንጠቀመው ካንድልስቲክ ቻርት ነውና እንዴት ነው ካንድልስቲክ ሪድ ማድረግ የሚቻለው ሚል ነበር ፕሪንት ያደረኩት ሁለተኛው ደግሞ ምንድነው ስለ ቻርት ነው ሞር ቻርት ላይ ትኩረት ያደረገ ነው እና በቃ ልክ ቤት ከተከራየው በኋላ ግድግዳ ላይ ለጠፍኳቸው ሁሉንም ማለት ነው ምክንያቱም ኢሴንሻል የሚባሉ ነበሩ እዛ ላይ ነበሩት ከዛ ወደ ትሬዲንግ ግን ቀጥታ አልገባውም አነበብኩ ግን ያው አነበብኩ ስለ በደንብ አላየሁትም ቲክቶክ ላይም ታያለ ዩቲዩብ ላይም ታያለ መጽሐፍም ታነባለ ብቻ የሆነ ትንሽ አወኩ ኢንጂነራል አወኩ ብለህ ለራስህ የመጀመሪያው ዕውቀት ማለት ነው የመጀመሪያው ዕውቀት እንዲሰማኝ የተወሰነ አነበብኩ ከዛ ዲፖዚት አደረኩ ስንት $100 ስንት ነበር ይዛኔ 73 ነው ኦኬ 7000 ምናምን ብር ያ 7000 ምናምን ብር የገዛሁት ከዛ ባይ በሉት ተባልኩ ጎልድ ላይ እሺ አካውንቴም ሄደ በቃ ምክንያቱም 24 ሰዓት ነው ያ በሰዓቱ አካውንት ተዘጋ ነው ነው ሊኩዊዴት ተደረገ ነው ሆነ almost $14 ፕሮፊት አይቼ ነበራ ከዛ ግን ክሎዝ አላደረኩትም ምክንያቱም ስለ ትሬዲንግ አላቅም $100 ዲፖዚት 14 ማለት የአካውንቴ 14% ፕሮፊት አድርግቻለሁ እሱን ክሎዝ አላደረገው ማርኬቱ ኔጌቲቭ ላይ ሄደ ማለት ነው ከዛ በኔጌቲቭ ማስ ክሎዝ አላደረገው ማርኬቱ ይመለሳል እያልኩ አካውንቴን ብላረኩት ያ ከዛ ክሊክ አረጋ ማይንዴ እዚህ ነገር ላይም ሎስ ይደረጋል ስለዚህ በደንብ መማር አለብኝ ብዬ አሰብኩ መጀመሪያ ትርፍ ነበር ጠብቀ ይገባው ያ ፕሮፊት ነበር ይጠብ አሳይቶኛል ግን አሮን ነው በሰዓት እንዴት ሜንቴን ማድረግ እንዳለብኝ በዛ ሪዝን ነው የመጀመሪያ $100 ሉዝ ያደረኩት ኦኬ ሶ አሁን ላይ እንዴት ፕሮፊት ማግኘት እንደምትችል ምናምን ያንዳንዱ ነገር ታውቀዋለህ አሁን በዚህ ሰዓት ላይ ሆነ የመጀመሪያው ሞመንቶች የተሳሳትካቸውን ነገሮች ስታስባቸው ምንድነው የሚመጣልህ ምን ሆኜ ነው ወይስ ምን ሆኜ ነው ግን እንደዚህ ያደረኩት የሚል አይነት ሐሳብ ነው የሚመጣው ወይስ ሌላ ነገር አለው እንደዛ አስባለሁ ግን ይሆናል አሁን ላይ ወደ ኋላ መለስ ብዬ የመጀመሪያ $100 ሉስ አደረግ ሳስታውስ ያው በጣም ሞቲቬትድ በጣም ገንዘብ መስራት እንፈልግ ነበር በሰዓቱ ምክንያቱም እንዳልኩ $14 ፕሮፊት ማለት በሰዓቱ ይመስለኛል ወደ 1000 ብር አካባቢ ነው እና 1000 ብር ደግሞ ማንም አይሰጠኝም በሰዓቱ ስለዚህ በቃ በዛ ሰዓት ገንዘብ ለመስራት ካለኝ ጉጉት አንፃር ያደረኳቸው አክሽኖች ናቸው ብዬ የማስበው ፕላስም ደግሞ ባለማወቅም ጭምር ነው ያደረኩት እና ትምህርት ተምሬበታለሁ ሪግሬት ባላረግበትም ትምህርት ተምሬበታለሁ ኦኬ ሶ የመጀመሪያውን $100 አጣህ ያ ቀጥሎ በቃ መማር አለብኝ ወደሚለው ነው የገባው ያ the first $100 ሉስ ካረኩ በኋላ ድጋሚ ዲፖዚት ማድረግ አልችልም የግድ መስራት አለብኝ ገንዘቤ ነው ለዚህ ያደረኩት እንዳልኩ ደግሞ ሀሰል ላይ ነኝ በሰዓቱ ስለዚህ በቃ ገንዘብ ወደ መስራት ነው የገባው ገንዘብ ከሰራው በኋላ በደንብ መማር ነው ፎከስ ያደረኩት ቤት ተከራይቼ ወጣው ማንበብን ጀመርኩ ከዛ በኋላ በደንብ በቃ ራሴ ላይ ሎክዲን አረኩ በሰዓቱ ምክንያቱም እምበላው ካለኝ እምጠጣው እምተኛበት ካለኝ ፕላስ ደግሞ እምሰራበት ቦታም ካለኝ ምንድን ነው የሚያስፈልገኝ ማንም ሰው መታየው ይጠብጠኝም
ስለዚህ 24 ሰዓት አለኝ። በዚህ 24 ሰዓት ውስጥ ሰዓቶችን ከፋፍዬ ራሴን ለመለወጥ መስራት አለብኝ ብዬ ነው ያሰብኩት በሰዓቱ። ኦኬ ሌላ ስራ እየሰራህ ነው? ያ እየሰራህ ከዛ የፎሬክሱን ደግሞ በዚህኛው ማታ ላይ እየገባ እሱን ደግሞ ትማራለህ? ያ በሰዓቱ ምን አደረግኩ መሰለ ልክ ቤት ስከራይ የ3 ወር ነው የከፈልኩት። ከዛ ዴሊቨሪ ስራዬን ቀነስኩት። ኦኬ ከዛ ኤስኤምኤም ላይ ፎከስ አደረግኩ የሶሻል ሚዲያ አድቨርታይዚንግ ላይ ማለት ነው። ከዛ በኋላ ኤስኤምኤምን ሞር እሰራለሁ፣ ጎን ለጎን ደግሞ ምን አደርጋለሁ ትሬድም አደርጋለሁ። ትሬድ አደርጋለሁ ስለ የትሬዲንግ ኖሌጆችን እማራለሁ፣ ኤክስፒሪየንስ ሞር አደርጋለሁ፣ ጆርኒን ደግሞ በደንብ ትራክ አደርጋለሁ በሰዓቱ ማለት ነው። ኦኬ በሰዓቱ ስለ ዴሞ አካውንት ምናምን ምንም እውቀት አልነበረ? አረ ነበረኝ፣ ትሬድ አደርግ ነበረ ዴሞ። ለምን ታዲያ ዲፖዚት አድርገህ ይሄኛው መሞከር አስፈለገ? ያው ዴሞ ሪል ገንዘብ አይደለም፣ በዴሞ ትሬድ አድርግቻለሁ። ስለዚህ ምክንያቱም ፈርስት የሆነ ወደ ትሬዲንግ ልክ እንደገባ የሆነ ይሄ ፌክ መኒ ነው ተብለ በዛ ፌክ መኒ ትሬድ ስታደርግ ቆይተ ያንን ገንዘብ ግን አት ዘ ኤንድ ኦፍ ዘ ዴይ ዊዝድሮ ማድረግ አትችልም። ግን ዊዝድሮ ማድረግ የምችለው ደግሞ በራስ ዲፖዚት ያደረግከው ሪል መኒ ነው። ስለዚህ ያ ፈርስት በጣም እንትን ነበርኩም ደግሞ ገንዘቡን ለማግኘት በጣም ፈጥኝ ነበረ። ምክንያቱም ቶሎ ፕሮብለሞችን ሶልቭ ያደርግልኛል ብዬ ስላሰብኩ ማለት ነው። አሁን አንድ ትሬደር ወይ ደግሞ አንድ አዲስ ሰው ወደ ትሬዲንግ ሲገባ ትሬዲንግ ክህሎት ወይንም ስኪል ነው ወይንስ አንድ ሰው በቃ ለትሬደርነት ተፈጥሯል ሊባል ይችላል? ለትሬደርነት ሁሉም ሰው መሆን ይችላል ብዬ አስባለሁ። ግን የመረጠው ሰው ነው መሆን የሚችለው ብዬ አስባለሁ። አንተ ነህ ቹዝ የምታደርገው። ኦኬ ለዚህ ነገር መሆን እችላለሁ አልሆንም የሚለውን ነገር አንተ ነህ ቹዝ የምታደርገው ብዬ አስባለሁ። ምክንያቱም በሰዓቱ ትሬዲንግ በጣም ለኔ ሃርድ በነበረበት ታይም ትሬዲንግ ለኔ አይደለም እንዴ ብዬ አስቤ ነበር በሰዓቱ። ግን ሌላ ሰዎች አድርገው አይቻለሁ። እዚህ ዋይ ለምን የተለየ ፍጥረት የለንም፣ ፕላስ ደግሞ የተለየ ፋሲሊቲም የለንም። ስለዚህ ከዛ አንጻር እኔ ለምን ማድረግ አልችልም የሚለው ኩዌስችን ወደ እኔ ጋር የመጣውና ሁሉም ሰው የሆነ ሰው ተመርጧል ብዬ አላስብም። አንድ ሰው ካሰበበትና ለዛ ዓላማው አስፈላጊውን መስዋዕትነት የሚከፍል ከሆነ ያን ነገር የማያገኝበት ምንም አይነት ሪዝን የለም ብዬ አስባለሁ። ስኪል ነው ወይስ ቢዝነስ ነው? ስኪል ሰው እንደ ቢዝነስ የምትሰራው አይደለም፣ ወዲያውኑ አተርፍበታለሁ ብለህ የምትገባው ቢዝነስ አይደለም። ለምሳሌ አንድ ሰው ወደ ትሬዲንግ ኢንዱስትሪ የሚገባ ከሆነ ያንን እንደ ለምሳሌ አንድ ሰው ኢንጂነሪንግ ዶክትሬት ገብቶ እንደሚማረው ያንን ስኪል በደንብ መያዝ መቻል አለበት። ፎር ኤግዛምፕል ኦኬ ዶክተር ያበላል ብዬ ቀጥታ ሾርት ኮርስ ወስጄ አንድ ሰው ሄጄ ባክም ያ ሰው ሊሞት ይችላል። ስለዚህ አይተርፍም። እንደዛውም ደግሞ ኢንጂነሪንግ ብዬ በቃ ብዙ ነገር ላበላሽ ይችላል። ስለዚህ ትሬዲንግም እንደዚህ ፋስትሊ የምታገኘው ነገር አይደለም። ግን ትዕግስት ሰጥተህ ግን የሚያስፈልገውን ነገር ከተማርክ የምትፈልገው ቦታ ላይ ደግሞ መድረስ ትችላለህ። መድረስ እችላለሁ ብሎ ቁጭ ብሎ ራይት ዳውን አድርጎት እዚህ ቦታ ላይ እንዴት መድረስ እችላለሁ 1 ዊክ 1 ማንዝ 1 year ፕላን አስቀምጠው የሚሰራ ከሆነ ይሄ ልጅ የሚፈልግበት ነጥብ ላይ መድረስ ይችላል። ግን ስናይፐር እኮ እዚህ ጋር ደርሷል፣ እሱ 22 ዓመቱ ነው፣ እኔ 21 ዓመቴ ነው፣ 5 ወር ይቀራኛል፣ በ5 ወር ውስጥ ይሄ መኪና መግዛት አለብኝ ብሎ የሚሄድ ከሆነ ደግሞ ይሄ ሮንግ ነው። ስለዚህ የኔ እዛ ጋር ማየቱ ምንድነው ጎድቶታል ማለት ነው ይሄንልጅ። ስለዚህ ይጠቅመዋል፣ የሚጠቅመው ሰውም አለ፣ የሚጎዳውም ሰው አለ። ግን ብዙሃኑ ይጠቀማል ብዬ ደግሞ አስባለሁ። ምክንያቱም አብዛኛው ሰው ዌዎችን በስነ ስርዓት አንደርስታንድ ማድረግ የሚችልና ማየት የሚችል ከሆነ ይረዳል፣ አይቶ መረዳት ይችላል። አንዳንዱ ያው ካለበት ግሪዲ አለ አይደል፣ ለመለወጥ ከሚኖረ ግሪዲ አንጻር አይነን ያወረውና በቃ ስትሬትሊ ድራይቭ የሚያደርጉ ሰዎች ደግሞ ይጎዳሉ። እንደዚህ ሰዎች ደግሞ ያው ትንሽ ኮርኮም ሲደረጉ ይመለሳሉ። ምክንያቱም ላይፍ ናታ።